ሰላም ጤና ይስጥልኝ የኤቢ ኢንፎ ዩቲዩብ ቻናል ተከታታዮች፣ ዛሬ ቢዝነስ ሳትጀምሩ ወይም ደግሞ ቢዝነስ ከመጀመራችሁ በፊት ቀድማችሁ ማወቅ አለባችሁ ብዬ ማስበው 10 ችግሮች ከነ መፍትሄዎቻቸው ይዤላችሁ ቀርቤያለሁ። እስከ መጨረሻ አብራችሁን ተከታተሉ። ከልብ አመሰግናለሁ። መልካም ቆይታ። እሺ፣ ቅድም እንዳልኳችሁ ቢዝነስ ከመጀመራችሁ በፊት አብዛኛው ኢትዮጵያ ውስጥ ፍርሃት የሚባል ነገር አለ። ፍርሃቶቻችን ያው የተለመዱ ብከስርስ፣ ከገበያ ውጭ ቦነስ፣ ባተርስ የሚሉ ነገሮች አሉ። ብቻ የመንግስት ሁኔታው እንዴት ነው፣ ፕሮሰሱ እንዴት ሊያደርገኝ ይችላል የሚሉ ነገሮች አይምሯችን የሚፈጥርም ደግሞ ከምናውቃቸውም ነገር የመነጨ ቢዝነሶቻችን ከመጀመራችን በፊት ራሳችን የምናስጨንቅባቸው ጉዳዮች አሉ። እነዚህን 10 ጉዳዮች ግን ካወቅን እስከነ መፍትሄዎቻቸው ካወቅን ቢዝነሶቻችንን ለመጀመር ነፃ ያደርገናል፣ ፍርሃቶቻችንም ያቀላል ብዬ ስላሰብኩኝ 10 ነገሮች እስከነ መፍትሄዎቻቸው ይዤ ቀርቤያለሁ። እስከ መጨረሻ ይከታተሉ። መሀል ላይ የምትፈልጉትን ሀሳብ መስጠት ትችላላችሁ። ኮሜንት ላይ በኮሜንት ማስቀመጥ ትችላላችሁ። የመጀመሪያው ችግር ቢዝነሶቻችን በእቅድ ደረጃ አይምሯችን ላይ ከተቀመጠ በኋላ ወይም ደግሞ በወረቀት ከገለበጥናቸው በኋላ ቢዝነሶቻችንን ለመጀመር ከፍተኛ ችግር ብዬ ማስበው የፋይናንስ ችግር ነው። የፋይናንስ ችግር እንዴት መፍታት እንችላለን? የፋይናንስ ችግር አብዛኞቻችን ቢዝነሶቻችንን ለመጀመር ከፍተኛ ችግር የሚሆንብን የፋይናንስ ችግር ነው። ገንዘብ ብድር ተቋማት ስንሄድ ወይም ባንክ ስንሄድ ለመበደር ከፍተኛ ማስያዣ ይፈልጋል። ማስያዣ ደግሞ ልናገኝ አንችልም ቢባል አሁን ገና ቢዝነሶቻችንን በመጀመር ላይ ስላለን ማለት ነው። ስለዚህ እንዴት አድርገን መፍትሄ መፈለግ እንችላለን የሚለውን ነገር አንድ ሁለት ነገር እንደ ሀሳብ ላስቀምጥላችሁ እወዳለሁ። ያው ኢትዮጵያ ውስጥ በብዛት አልተለመደም፣ ዓለም ላይ ግን በብዛት የሚጠቀሙበት አንዳንድ ሀገራቶች አሉ። እናንተ ሀሳብና የመስራት የምትፈልጉትን የቢዝነስ ሀሳብ ይዛችሁ ትሄዳላችሁ። ለማስረዳት በሚችል መልኩ ዶክመንት ይዛችሁ ወይም ደግሞ በሚገባን መልኩ ቢዝነስን ለማስረዳት ብቁ በሆነ መልኩ ይዘን እንሄዳለን። ሰውየው ደግሞ ባለሀብቱ ገንዘብ ያለው ደግሞ ገንዘብ ይዞ ደግሞ ብዙ ሰው ምን ልስራ ገንዘብ ይዣለሁ ግን ምን ልስራ በዚህ ገንዘብ የሚል ደግሞ ብዙ ሰው አለ። ስለዚህ ሀሳብ ያላችሁ ገንዘብ ካላችሁ ጋር በመቀናጀት አብራችሁ የምትሰሩበትን ፕላትፎርም መፍጠር ያስፈልጋል። አሁን ላይ ቴክኖሎጂ አለ። በሶሻል ሚዲያ ተፈላልጎም ሊሆን ይችላል። እንዲሁም ደግሞ ሀሳባችሁን በማቅረብ በተደራጀ መልኩ ቢዝነሶቻችሁ ምን ያህል ትርፍ ሊያመጣ እንደሚችል እንዴት መሆን እንዳለበት በተደራጀ መልኩ ማቅረብ የምትችሉ ከሆነ ብዙዎቻችሁ ጋር የመድረስና የመቀናጀት እድል ይኖረዋል። ሁለተኛ ደግሞ ካላችሁ የተወሰነች ገንዘብ ካላችሁ ከትንሹ መጀመር ቀስ በቀስ ወደ ትልቅ ማደግ ይቻላል። ባላችሁ ጀምሩ። ያላችሁን አቅምና ሀሳብ በማስረዳችሁ ቁጥር ደግሞ የተሻለ ነገር የምትፈጥሩበት ሁኔታ ስለሚፈጠር ባላችሁ ትንሽ አቅም ካላችሁ ባላችሁ የመጀመርን ልምድ ማስለመድ ወይም ደግሞ ማካበት አለብን የሚል ሀሳብ አለ። ሌላ መልኩ እንደ ሁለተኛነት የምናየው ችግር ደግሞ የውጭ ምንዛሬ። እዚህ ኢምፖርት ኤክስፖርት ለመሳተፍ ወይም ደግሞ ለመጀመር የሚያስቡ አብዛኛው ቢዝነስማኖች ቢዝነሳቸውን ወደፊት እንዳያራምዱ ከሚያደርጉ ነገሮች አብዛኛው ጥሬ ዕቃ ከውጭ ማምጣት ነው። ስለዚህ የውጭ ምንዛሬ በጣም ከፍተኛ ችግር አለበት። ይህንን እንዴት አድርገን የውጭ ምንዛሬን ክፍተት እንዴት አድርገን ችግሮችን መፍታት እንችላለን የሚለውን ነገር ለማየት ስንሞክር አሁን ላይ ከፍተኛ የግል የውጭ ምንዛሬ ተቋማት መንግስት ፈቅዶላቸው እየሰሩ ያሉ አሉ። ወደ እነሱ መሄድ ይቻላል። ከባንኮችም ጋር እንደ በፊቱ ሳይሆን ትንሽ ሻል ያለ ነገር ስላለ አሁን ላይ የውጭ ምንዛሬዎቻችንን በዛ መልኩ መፍታት እንችላለን የሚሉትን ነገሮች ማሳየት እንሞክራለን። ሌላው ሶስተኛው ነገር ደግሞ አስቸጋሪ የሚያደርግብን ኢትዮጵያ ውስጥ ቢዝነሶቻችን ለመስራት ከፍተኛ ምሬትን የሚገጥመን የፕሮክራሲ ችግር ነው። ፕሮክራሲ ችግር ማለት ደንቦች መለያየት አለ። ብዙ ወረቀቶችን ለመጨረስ ረዥም ጊዜ ሰዓታት ይፈጅብናል። አሁን ላይ እንደ መፍትሄ እየተቀመጠ ያለው መሶብ አንድ አገልግሎት የሚባለው ድርጅት መፈጠሩ እና አሁን ደግሞ እንደውም አፕዴት አድርገው ተንቀሳቃሽም መሶብ ድርጅቶችን እየፈጠሩ ስላለ እነዚህ ነገሮች ጥሩ ሁኔታዎችን ሊፈጥሩ ይችላሉ። እና ግን እኛ ቢዝነሶቻችንን ለመጀመር ቀድመን መዘጋጀት ያለብን ምን ወረቀት ምን ጋር ያስፈልገናል፣ ምን ልጠየቅ እችላለሁ ብለን ወደ መንግስት ተቋማቶች ከመሄዳችን በፊት ቀድመን መዘጋጀት ያለብን ጉዳዮች የወረቀት ጉዳዮችን ቀድመን መጨረስ አለብን። በኢንፎርሜሽን ደረጃ ለምቢባል ወደ ፕሮሰስ ከተገባ በኋላ ብዙ አሰልች የሆኑ የፕሮክራሲ ጉዳዮች ስላሉብን ማለት ነው።
እንዲሁም ደግሞ እንደ ተጨማሪነት እንደ መፍትሄ ማስቀመጥ ካለብን አሁን ላይ ሲስተማቲክ እየሆነ ነው። በሞባይሎቻችን የምንጨርሳቸው ጉዳዮች አሉ። ምን ያስፈልገኛል የሚለውን ንግድ ፍቃድ ከቤታችን ቲን ነምበር ከቤታችን የምናወጣበት ሚንሶች እየተመቻቹ ነው። ቴክኖሎጂን ተጠቅመን ነገሮችን ልናቀል እንችላለን ማለት ነው። ሌላኛው መንግስት ላይ የኢትዮጵያ ውስጥ ንግዶቻችንን እየሰራን ፕሮክራሲው በተጨማሪነት እንደ አራተኛ ችግር ነው ብዬ ያሰብኩት የመሰረተ ልማት ችግሮች ናቸው። የመሰረተ ልማት ችግሮች አንዳንድ የሚበላሹ በትራንስፖርት ችግር የሚበላሹ እቃዎች አሉ። ይሄ ሲባል ምንድነው? ከማዕከል ወይም ከአዲስ አበባ ወደ ክልል ለመውሰድ ከክልል ደግሞ ወደ አዲስ አበባ ለማምጣት አንዳንድ የመንገድ ያለመስተካከል ችግሮች አሉ። የሎጂስቲክ እና የትራንስፖርት ችግሮች ያስቸግራሉ። እንዲሁም ደግሞ እንደ ተጨማሪነት የኤሌክትሪክ ችግር ከፍተኛ ያው በመላው ኢትዮጵያ አንዳንድ ቦታዎች ከፍተኛ ችግር እንደ ችግር ሊታዩ የሚችሉ ነገሮች ናቸው እና እነዚህ ነገሮች ቀድመን ማሰብና መዘጋጀት አለብን። ይሄ ሲባል ትራንስፖርት እቅድን ማውጣት አለብን። ለቢዝነሶቻችን በምን ያህል ጊዜ ይደርሳል የገዛሁት ዕቃ፣ የምሰራው ስራ ምን ያህል ሊፈጅብኝ ይችላል ብለን አስቀድመን ተዘጋጅተን አቅደን መሆን አለበት። አብዛኛው ጊዜ መብራት የሚያስፈልገው የንግድ ሀሳብ ከሆነ የንግድ ነገር ከሆነ በከፍተኛ ደረጃ ጄኔሬተር ሊያግዘን ይችላል። ከጄኔሬተር በተጨማሪ ደግሞ የፓወር መጠንን መጨመርም ያስፈልጋል። ከመጥፋት በተጨማሪ አንዳንዴ ፓወሩ ዝቅ ያለ ከሆነ ለምንሰራው ስራ ዝቅተኛ ሊሆን ይችላል። አሁን ለምሳሌ የካፌ ሬስቶራንት ምናምን ስራዎች ከሆኑ ከዛም በላይ ደግሞ ትላልቅ የኤሌክትሪክ ኃይል የሚፈልጉ ከሆነ የመጠኑን ይሄ የመብራት መጠን የፓወር መጠኑ መጨመርም ያስፈልጋል። አንዳንድ ነገሮችን ቅድሚያ መዘጋጀት ያስፈልጋል ብዬ ነው የማስበው። ሌላኛው ደግሞ ምንድነው እንደ አምስተኛነት ችግር ብዬ የማስበው የበቃ የሰው ኃይል አለመኖር። የበቃ የሰው ኃይል አለመኖር ማለት የሰራተኛ ወይም ደግሞ የሚያግዘን ሰው እንቀጥራለን። በቀጠርን ሰዓት አብዛኛው ቢዝነስ ችግሮች ላይ አሁን ያሉ ቢዝነስ ሰዎች ያውቁታል። ቢዝነስ ላይ የተሰማሩ ሰዎች አንድ የሚያግዝ ወይም ደግሞ አንድ ሰራተኛ ከቀጠረን በኋላ ያ የተቀጠረው ሰራተኛ ምንድን ነው የሚያደርገው? ብቁ እስኪሆን ድረስ እናሰለጥነዋለን። ብቁ ከሆነ በኋላ ግን ሌላ የተሻለ ስራ ሲያገኝ ለቆ ይሄዳል። አይሂድ አይደለም ምለው፣ ግን ኢትዮጵያ ውስጥ ለመቀጠር ሰራተኛ በሚያስፈልገን ሰዓት ከፍተኛ ክፍተትና ከፍተኛ ችግር አለ። ስለዚህ ይህንን ቀድመን መዘጋጀት ያለብን እንዲሁም ደግሞ ማሰልጠኛ ተቋማት ያላችሁ አብዛኛውን ሰራተኛ በምን መልኩ መሰልጠን አለበት፣ በምን አይነት መልኩ መዘጋጀት አለበት የሚለውን ነገር ቅድሚያ ብትዘጋጁና ለሰራተኛ ለሚፈልግ ብዙ ሰው ስለሚፈልግ ለመስሪያ ቤቶች ለድርጅቶች ብታቀርቡ ይሄ ተያያዥ ችግሮች መፈታት ይችላሉ ብዬ አስባለሁ። አንዳንድ በቤት ውስጥ እንኳን የሚያግዙ ሰራተኞች ትንሽ ልምድ ከለመዱ በኋላ እወጣለሁ ሲሉ ከእንደገና አዲስ ቀጥሮ ደግሞ ለማስለመድ የሚሄድበት ሂደት ከፍተኛ ችግር ያመጣብናል። ስለዚህ ብቁ ሰራተኛ ያለመኖርም ቢዝነሶቻችንን ወደፊት እንዳንራመድ ከሚያደርጉ ነገሮች አንደኛው ነው ብዬ አስባለሁ። መፍትሄ ሊሆን የሚችለው ማሰልጠኛ ተቋማት እንደዚህ አይነት የበቁ ሰራተኞችን በማቅረብ ለእናንተም ለተማሪዎቻችሁም ሰራተኛ ልምድ ብታካፍሉ ጥሩ ነው ብዬ አስባለሁ። እሺ፣ ሌላኛው ደግሞ የፖለቲካና ኢኮኖሚ አለመረጋጋት ነው። አሁን በቅርቡ እንኳን ያየነው የኢራን እስራኤልና አሜሪካ ጦርነት ላይ የነዳጅ ዋጋ መሻቀብ፣ መውረድ፣ ብዙ ነገሮች የሚታየው የፖለቲካና ኢኮኖሚ አለመረጋጋት ነው። ያው ተያያዥነት አላቸው። ፖለቲካው መረጋጋት ሲያጣ ኢኮኖሚውም እንደዛው ይሆናል። ስለዚህ ቢዝነሳችንን ስንጀምር ቀድመን ማወቅ ያለብን ነገር በዚሁ አለመንገጫገጭ፣ እነዚህ አይነት ነገሮች ላይ በብዛት ልመክር ወይም ደግሞ ሀሳብ ሊሰጥበት የምፈልገው ነገር በብዛት ያለንን አቅም አሟጠን አንድ ቢዝነስ ላይ ኢንቨስት አለማድረግ የሚለውን ነገር ነው። ለችግር ጊዜ ወይም ደግሞ የሆነ መገጫገጮች ሲመጡ ይህንን መንገጫገጭ ከቨር ሊያደርግልን ሊሸፍንልን የሚችል ነገር ማስቀመጥ አለብን። ያለንን ነገር እስከ መጨረሻ አሟጠን ኢንቨስት ካደረግን ግን በፖለቲካ አለመረጋጋት፣ ዋጋ ማሻቀብ፣ መውረድ ሲኖር ቢዝነሶቻችን በአንዴ ተስፋ እንዲያስቆርጡን ያደርጋል ማለት ነው። ስለዚህ መፍትሄ ሊሆን የሚችለው ነገር ምንድን ነው? የምንጀምረው ቢዝነስ ላይ እነዚህ ፖለቲካዊ አለመረጋጋት፣ ኢኮኖሚ አለመረጋጋት ሊኖር ይችላል ብለን የምናስበው ጊዜ ካለ ኢንቨስት የምናደርገውን ኢንቨስትመንት
በመጠኑ ማድረግ ያለንን አቅም ሙሉ በሙሉ ኢንቨስት ከማድረግ ይልቅ በመጠኑ ኢንቨስት ማድረግ፣ ለችግር ጊዜ ብለን የምናስበው መንቀሳቀሻ የተወሰነ ነገር ማስቀመጥ ያስፈልጋል የሚለውን ነገር ለማስያዝ እወዳለሁ። እንዲሁም ደግሞ ተጨማሪነት ደግሞ በሰባተኛ ደረጃ ላይ የምናገረው የገበያ ውድድር መደበኛና ኢመደበኛዎቹም በቢዝነሶቻችን ላይ ኦልሞስት አሁን ኢትዮጵያ ውስጥ በብዛት ወደ መደበኛነት ቢዝነስ እየመጡ ነው። ግን ኢመደበኛ የሆኑ ወይም ደግሞ መደበኛ ያልሆኑ ቤት ያልተከራዩ ደረሰኝ የማይቆርጡ የተለያዩ ህገወጥ ሲስተሞችን የሚጠቀሙ የንግድ ዘርፍ ላይ ያሉ ሰዎች አሉ። በዚህኛው በኩል ደግሞ ህጋዊ ሆናችሁ ህጋዊ ስርዓቱን ጠብቃችሁ የምትሸጡ ከሆነ ያኛው የቤት ክራይ የሚቆርጠው ወጪዎች ስላሌሉበት እናንተ ከምትሸጡበት ዕቃ በቀነሰ ሊሸጥ ይችላል። ህዝቡ ደግሞ ቅናሽ ካገኘ ወደ ቅናሽ ነው የሚሄደው። ስለዚህ መደበኛ ያልሆነ ቢዝነስን የሚያራምዱ ሰዎች ሊፈትኑ ስለሚችሉ እናንተ በቀጥታ ወደ ህጋዊ መስመር ገብታችሁ በመደበኛነት ያለውን የገበያ ሁኔታ በየጊዜው ራስን መከታተልና ክፍተቶችን መሸፈን ያስፈልጋል። ውድድር ውስጥ እስካለን ድረስ ቢዝነስን ስንጀምር የሚፈትኑ ነገሮች እነዚህ የዘረዘርኳቸው ነገሮች አሉ፣ ከዚህ በኋላ ያሉት አሉ። ግን ራሳችንን ዝግጁ አድርገን ብቁ አድርገን እንድንገባበት ስለሚያስፈልግ ነው። ሌላኛው ደግሞ በስምንተኛ ደረጃ ላይ ልጠቅሰው የምፈልገው ነገር የታክስ ስርዓትና ተግዳሮቶቹ፣ ይሄንን በደንብ ማወቅ ያስፈልጋል። አሁን ኢትዮጵያ ውስጥ ያሉ ቢዝነሶች ሁሉም በሚባል ደረጃ ወደ ህግ ስርዓቱ ከፍተኛ እየሆነ ነው። ይሄ ማለት ማንኛውም ሰው ወደ ህግ ሲስተሙ ሲገባ ህጋዊ ሲስተምን ተከትሎ ሲሰራ የታክስ ኦዲት ስርዓቶችን በደንብ ማወቅ አለበት የሚል ሐሳብ አለ። ማወቅም አለባችሁ። ንግድ ከመጀመራችሁ በፊት ከመጀመሪያው ቀን ጀምሮ ያለው ሂደት ግዢ፣ ሽያጭ፣ እያንዳንዱ ነገር ቢዝነስ ከመጀመራችሁ በፊት ሂሳብ ካወቃችሁ ራሳችሁ፣ ካላወቃችሁ ደግሞ በሚያውቁ ሰዎች ሂሳባችሁ ማሰራት አለባችሁ። ይሄ ግዴታ ነው። ከ15 ዓመትም በኋላ ልትጠየቁበት ትችላላችሁ ቢዝነሳችሁን ከጀመራችሁ በኋላ። ከመጀመራችሁ በፊት ግን ፕላን አድርጋችሁ በስርዓት በጠራ መልኩ ቢዝነሳችሁ የምታስኬዱ ከሆነ ማንኛውም ነገር ቢመጣ ሊያስፈራችሁና ሊያሰጋችሁ አይችልም ማለት ነው። ስለዚህ የህግ ተጠያቂነትን ለማውጣት እያንዳንዱ የታክስ ህጎችን ማወቅ ይገባል። በታክስ ህግ በታገዘ መልኩ በሂሳብ ሰራተኛ ወይም ደግሞ በሂሳብ ምሩቅ በሆነ ቢዝነሳችሁ ከመነሻው ጀምሮ በጠራ መልኩ ማስኬድ አለባችሁ። ትልቁ ቢዝነስ ላይ ችግር የሚፈጥረው የታክስ ስርዓት። ሀብታም ብትሆኑ በቢዝነሳችሁ ብትቀየሩ ያልጠራ ነገር ካላችሁ ወደ ታች ሊመልሳችሁ ይችላል። ስለዚህ የህግ ተጠያቂነቱን ነፃ ለመሆን እነዚህ ነገሮች አጥርቶ መሄድ ያስፈልጋል። የታክስ ስርዓቶችን በየጊዜው ማወቅ አለባችሁ። ሲስተሙን ማወቅ አለባችሁ። የካሽ ሬጂስተር፣ የባት የእያንዳንዱን ጉዳይ በጠራ መልኩ ማስቀመጥ አለባችሁ ቢዝነሳችሁን ስትሰሩ ማለት ነው። ሌላኛው ምንድነው? ቢዝነሳችሁ ላይ ምን አይነት ቴክኖሎጂ መጠቀም እችላለሁ የሚለውን ነገር ማሰብ አለባችሁ። ቀድማችሁ የቴክኖሎጂ ችግር ወይም ደግሞ ቴክኖሎጂ አብዛኛው ወደ መሀል ከተማ ሲመጣ እንጂ ቴክኖሎጂ በሰፋ እውቀቱ ያላቸው ወደ ክፍለ ሀገራት ሲሄድ የቴክኖሎጂ የመጠቀምና እውቀቱን የማግኘት ቻሌንጅ የሚያደርግ ነገር ነው። አሁን እንደ ድሮ በየሰፈሩ ባነር መስቀል፣ ብሮሸር መስጠት፣ ይሄ ያረጀ የማስታወቂያ ሂደቶችን መጠቀም አሁን ላይ እየቀረ ነው። ስለዚህ ድርጅቶቻችንን እንዴት አድርገን ወደ ተሻለ ነገር ማሳደግ እንችላለን የሚለውን ነገር ለመፍታት ቴክኖሎጂ እንደ አንድ ችግርም ነው፣ ግን ደግሞ እንደ ተጨማሪ ደግሞ አሁን ላይ እንደ ትልቅ ግብአትና እንደ ትልቅ አገልግሎት እንደሚሰጥ ለቢዝነሳችን አጋዥ ነገር እንደሆነ ማየት እንችላለን ማለት ነው። ፌስቡክን መጠቀም እንችላለን፣ ቲክቶክን መጠቀም እንችላለን፣ ዩቲዩብ መጠቀም እንችላለን፣ ቴሌግራም መጠቀም እንችላለን። እነዚህ ነገሮች ተጠቅመን እንዴት የጀመርነውን ቢዝነስ እንዴት አድርገን ማሳደግ እንችላለን፣ እንዴት አድርገን ሌሎች ጋር ተደራሽ መሆን እንችላለን የሚለውን ከመነሳታችን በፊት ተግዳሮቱ ምንድን ነው? አንዳንዴ ጥቅሙ እንዳለ ሁሉ ከፍተኛ ተግዳሮት አለው ቴክኖሎጂ። ለምን ቢባል ውድድሩ ይሰፋል። ውድድሩ ሲሰፋ ደግሞ እናንተ የእናንተን ቢዝነስ እንዴት አድርጋችሁ በተሻለ አቅርቦት
ለህዝቡ ማቅረብ እንችላለን የሚለውን ነገር ቀድማችሁ ማሰብና መዘጋጀት፣ እቅድ ማውጣት ያለባችሁ ጉዳይ ይሆናል ማለት ነው። 10ኛውና የመጨረሻው ደግሞ የባህልና የገበያውን ግንዛቤ ማወቅ። ይሄ ማለት ምንድነው? በምትሰሩበት አካባቢ የሚሰራው የኢኮኖሚ አይነት ወይም ደግሞ ኦሮሚያ ውስጥ ከሆናችሁ ኦሮምኛ ማውራት፣ አማራ ክልል ከሆናችሁ አማርኛውን በትክክል ማውራት፣ ወደ ወላይታ ክልል የምትሄዱ ከሆነ ወላይተኛው፣ ወደ ትግራይ የምትሄዱ ከሆነ ትግረኛውን በተሻለ መልኩ ሊያስረዳላችሁ እናንተ ማውራት ላይ ይጠበቅባችሁ ይችላል። የጀመራችሁትን ቢዝነስ ግን ከመጀመራችሁ በፊት ይህን ነገር ማዘጋጀት አለባቸው። ለምን ቢባል ሰው በራሱ ቋንቋ ስትቀርቡለት ውስጡ ትገባላችሁ፣ ወዲያውኑ ሊረዳችሁ ይችላል። ስለዚህ የገበያውን ሁኔታ ማጥናት፣ መጀመሪያ ላይ ምን ያስፈልጋል፣ እዛ አካባቢ ምን ባደርግ ምን ብሰራ አዋጭነት አለው የሚለውን ነገር ቅድሚያ ማወቅ አለብን። እንደ ተጨማሪነት ደግሞ ቢዝነሳችንን ከፍ ለማድረግ ይሄ ብዙውን ጊዜ ሰው የሚረሳው ነገር ነው። የአካባቢውን ባህልና ወግ በጠበቀ መልኩ መንቀሳቀስ አለብን ቢዝነሶቻችን። እንደዛ ካልሆነ ትርፋማ የመሆናችን እድል ወይም ደግሞ ውጤታማ የመሆናችን እድል በጣም ዝቅተኛ ነው። ስለዚህ ከመክፈታችን በፊት እነዚህን ተግዳሮቶቹን እንዴት አድርገን ማሸነፍ አለብን የሚሉትን ነገሮች ቁጭ ብላችሁ መፍትሄዎቻቸውን አሁን የነገርኳችሁ አለ። እንደ ተጨማሪነት ደግሞ ብዙ መፍትሄዎቻቸውን አዘጋጅታችሁ የምትጠባበቁ ከሆነ የምትይዙ ከሆነ በእርግጠኝነት ቢዝነሶቻችሁ በአጭር ጊዜ ውጤታማ ይሆናሉ ለማለት እወዳለሁ። እነዚህን 10 ችግሮች ተወያዩባቸው፣ ተነጋገሩባቸው። መፍትሄ ብላችሁ የምታስቡትንም ነገር በውስጣችሁ አስቡ። እነዚህ ብዙ ችግሮች ከነዚህ ውስጥ ግን ወሳኝ የምላቸው 10 ችግሮች ናቸው። ለነበረን ቆይታ ከልብ አመሰግናለሁ። ስለተመለከታችሁ ከልብ በመነጨ ምስጋና አመሰግናችኋለሁ። መልካም ጊዜ። ሀገራችን ሰላም ይሁን። ለነገ ትልቅ ተስፋ ዛሬ ላይ ትልቅ ነገር እንስራ።